አስማተኞችና ጠንቋዮች በከበቡበት ስፍራ ላይ እግዚአብሔር ሰዎች በምላስ እየወጉ እናትሽን አየው እንዲህ ስለሆንሽ አሁን ሽባ ሆነሻል እያሉ ነው። ከእሱ ጋር የሚገናኝ የለም። እግዚአብሔር የሰው ሕይወት ይታደጋል። አሜን። ጠላት በድንገት ማክሰኞ ቀን 4 ሰዓት እናትሽን ሊበላ የመጣ የሞት አዋጅ እግዚአብሔር ገለበጥኩት አለ። አንተ እጅ ብትጋገና ተገለበጠ ብለህ ስባል ተገለበጠ። ዘመንሽን ሊቀይር ኢየሱስ ወደ ሕይወትሽ መጥቷል። አሜን። ያለቀሽበት ዘመን ሊያስረሳ ኢየሱስ ወደ ሕይወትሽ መጥቷል። አሜን። ያቃተሽ ነገር ሊያስተካክል ኢየሱስ ወደ ሕይወትሽ መጥቷል። አሜን። አሜን። በፍጹም በሕይወትሽ ላይ ተስፋ እንዳትቆርጭ። አሜን። ያለቀሽበት ዘመንን እግዚአብሔር ልጅ አስረሳለሁ። አሜን። አሜን። ዙሪያ እየከበበሽን ዋጋ ሊያስከፍል የተዘጋጁ ጣቶችን ከልጄ ላይ እግዚአብሔር ነቂ ያለው አለ። አሜን። ደህና ነሽ? እግዚአብሔር ይመስገን። ወደ ቀድሞ ክብርና ስኬት ውስጥ መግባት ትፈልጋለሽ? ወደ ቀድሞ ክብር ውስጥ፣ አሜን። ወደ ቀድሞ ማንነትሽ ውስጥ፣ አሜን። ወደ ቀድሞ ህይወትሽ ውስጥ አሜን። እግዚአብሔር ሊመልስሽ ወደ ህይወትሽ መጥቷል። አሜን። አሁን የሚታየው ነገር ሁሉ አያምርሽም፣ ደስ አያሰኝም። እግዚአብሔርን ብቻ ተስፋ አድርግሽ ነው በዚህ ምድር ላይ የምትኖሪ። አሜን። እግዚአብሔር ልጄ አልረሳሁሽም፣ ህይወትሽን ቀይራለሁ። አሜን። አሁን እያለፍሽ ያለሽው ምዕራፍ እግዚአብሔር በኃይል አንቺን አስረሳለሁ አለ። አሜን። ተዘጋ ያልሽውን በሮችን ሁሉ በኃይል ይከፍታለሁ። አሜን። በአራት አቅጣጫ ጠላት ነገርን ሊያበላሽ እጅሽ ላይ ያለውን ገንዘብ ሁሉ ባዶ ሊያስቀር የመጣ በእነዚህ በ2 ወር ውስጥ ነገርሽን ሊበታትን የመጣውን የጨለማ አዋጅ እግዚአብሔር ከልጄ ላይ አፍርሻለሁ አለ። አሜን። ለምንድን ነው የምታለቅሺ? አሁን እኮ ጊዜ የሳቅ ነው ላንቺ። አሜን። ዛሬ ሲጸልይ ለረጅም ዓመታት ዋጋ ያስከፈለ የመጣ እናትሽ ላይ ያለው በሽታ እግዚአብሔር በኃይል ይነቅላል። አይዞህ እኔ እናት ሞክረሻል፣ ወጥተሻል፣ ገብተሻል፣ አቃተሽ። እግዚአብሔር አምላኬ አንተን አይቼ አንተን ሰምቼ ወጥቻለሁ። በዘመንሽ ሁሉ በአካባቢ በጎረቤት እንኳን ጴንጤ በሌለበት ቦታ እግዚአብሔር አንቺን መርጦሻል። አሜን። ግን አሁን ያለሽው ብዙ ቻሌንጅ ይሄን ጌታ ከተቀበልሽ በኋላ በህይወትሽ ላይ ሲደራረብ መጥቷል አይደለ? የሚናገረው ሁሉ ጴንጤ ነሽ፣ ጴንጤ ስለሆንሽ ነው ይላል አይደለ? የኔ እናት አንቺ ጴንጤ ስለሆንሽ አይደለም። ቅድም ብያለሁ፣ እግዚአብሔር ባንቺ ላይ ስራ እየሰራ ነው ያለው። አሜን። እግዚአብሔር ባንቺ መንገድ ላይ በረከትሽን እያስለቀቀ ነው ማየው። አሜን። እግዚአብሔር አምላክ የእናቴ ጉዳይ ጣልቃ ግባ። አሜን። አሜን። አባ ማያስ ብዙ አስማተኞችና ጠንቋዮች በከበቡበት ስፍራ ላይ እግዚአብሔር ሰዎች በምላስ እየወጉ እናትሽን አየው እንዲህ ስለሆንሽ አሁን ሽባ ሆነሻል እያሉ ነው። ከእሱ ጋር የሚገናኝ የለም። እግዚአብሔር የሰው ሕይወት ይታደጋል። አሜን። አንድ ባንቺ ምክንያት በመቀሌ ከተማ ላይ እግዚአብሔር ተአምራትን አደርጋለሁ። አሜን። ወንጌል በኃይል ይሰራጫል። አሜን። ትልቅ አገልግሎት ይዘሽ ትወጫለሽ። አሜን። በወንጌል በትግራይ ክልል ላይ ደም ጠጪ መንፈስ እግዚአብሔር ነቂ ያለው አሜን። ደም ጠጪ ወጣቶችን እንደሚረዳት ጌታ ምስክር ለሰው ትንቢት ያወራው በ15 ቀን ውስጥ አገሩን ሊያተራምስ የመጣ የጨለማ ኃይል እግዚአብሔር መትቻለሁ አለ ዛሬ ማታ። አሜን። እግዚአብሔር ባንቺ ጸሎት ሀገሩ ሰላም አድርጋለሁ። አሜን። እናትሽ ሳትሞት ኢየሱስ አሜን። ያንቺን ክብር ታያለች። አሜን። ልጅ ስትወልጂ ታያለች። አሜን። አንቺ ሲተባረክ ታያለሽ። አሜን። አንቺ ስትወልጂ ታያለሽ። አሜን። አንድ ሰው ጮህ አሜን ይበልሽ ባክ። አሜን። 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 እግዚአብሔር ሰው አሜን። የፎቶ ነው አንድ ወይኔ እግዚአብሔር ሆይ አይዞሽ፣ እግዚአብሔር ጣልቃ ይገባል። እቺ ሴት እጅግ መልካም ሴት ናት። ጌታን የምትፈራ ሴት ናት። በየጊዜው እየመጣ ግን ጠላት ይወጋል፣ ያስለቅሳል። እና እግዚአብሔር እንዲህ በል ብሎኛል። አምጪስ በለው እሺ እባክህ አምጣ። እጅን አምጣ። ከፍ አድርግ። ከፍ አንተ የተኛ ከፍ አድርግ። በጌታ በኢየሱስም በቤታችሁ ላይ ሞት አይሆንም። አሜን። ከነሱ ቤት የሞት ጥላ ሲገፈፍ ከናንተ ቤት ላይ ጨለማ ይገፈፋል። አሜን። እኔ ለሰው እያወጅኩ ለ11 ሰዎች አዋጅ አለኝ።
በጌታ በኢየሱስ በፍጹም እናታችሁ አትሞትም። አሜን። አባታችሁ አይሞትም። አይሞትም። ወንድማችሁ አይሞትም። አይሞትም። አንድ ሰው አሜን ይበል ይባል። አሜን። ለሰው ማቻል እግዚአብሔር ይቻላል። አንድ ሰው ከኔ ጋር አሜን ይበል። አሜን አሜን። ጩና አሜን በልሽ። አሜን። ድገምና አሜን በልሽ። አሜን። ሃሌሉያ አሜን አሜን። አባ ለሰው ማቻል እግዚአብሔር ይቻላል። ቆይ ይችላል እግዚአብሔር። አንደኛ አባ እናትሽ እንደዚህ ዛሬ እጅሽ ላይ ቅባት አስቀምጣለሁ። አሜን። ወጣቶቹን ደም ለሚጠጣ ለአውሬ ዛሬ ባህል ትቀበያለሽ። አሜን። አሁን በሁለቱም አቅጣጫ በር ተዘግቶብሽ ነው። ሃሌሉያ እግዚአብሔር በኃይል በርሽን ከፍታለሁ። አሜን። ደግሞ ከኪሮስ ጋር የተያዘ ነገር አታውቅም። እንጀራ አባቴ ነው ያንቺ ናይስ ነገር በጆሮ ልንገርሽ። ለጌታ ጨብጭቡለት እስቲ ምስጢርን ለሚገልጥ አጨብጭቡ። ጉባኤ ለጌታ ክብር። ሃሌሉያ። ዛሬ ለብዙ ሰዎች የደስታ ቀን ነው። የኔ እናት በቅርብ ቀን በስኬት እንዲገናኝ ደስ ያናሽ። ጌታ ካንቺ ጋር ነው። አገልግይ። እዚህ ከፈለግሽ በምታገልጊው ቸርች አገልግይ። ባንቺ ውስጥ ላይ እግዚአብሔር ጥሪ አለ። እግዚአብሔር ሊያከብርሽ ይፈልጋል። አሜን። በምንም ሁኔታ ተስፋ እንዳትቆርጭ። በርሽ ይከፈታል። አሜን። ታንክ ዩ። ሰላም ነው። እግዚአብሔር ይመስገን። በቤታችሁ ሀዘን አይገባም። አሜን። በቤታችሁ ለቅሶ አይገባም። አሜን። በእናንተ ቤት የታወጀው አዋጅ ይገለበት። አሜን። እየፈራሽ ባለሽው ጉዳይ ላይ እግዚአብሔር ጣልቃ ገባዋል። አሜን። እያስደነገጠ ባለው ጉዳይ ላይ እግዚአብሔር ጣልቃ ገባዋል። አሜን። አሁን በሚታረሽው ጉዳይ ላይ እግዚአብሔር ጣልቃ ገባዋል። አሜን። ይችላል እግዚአብሔር። መቼም አያስለቅሰኝም እንደዚህ በከንቱ። በጌታ መንፈስ ወደ ቤታችሁ ገባው። 1 2 3 4 5 6 7 8 ወደ 9 የሚጠጋ ቤተሰብ በአጠቃላይ ሙሉ ፋሚሊ ጌታ ያሳይና ከቤተሰባችሁ መሃል ላይ ጠላት በድንገት ማክሰኞ ቀን 4 ሰዓት እናሽን ሊበላ የመጣ የሞት አዋጅ እግዚአብሔር ገለበጥኩት አለ። አንተ እጅ ብልቃቀና ተገለበጠ ብለህ ስባል ተገለበጠ። ያዟት እሺ ሌታ ካዲያሎ ራባሽና ማቲያስ ለሰው ማይቻል እግዚአብሔር ይቻላል። ነገርሽ ሁሉ ይሳካል። አሜን። የሞት አዋጅ እግዚአብሔር ቀደምኩት አለ። አሜን። የለቅሶ አዋጅ እግዚአብሔር ቀደምኩት አለ። አሜን። ማክሰኞ 9 ሰዓት ላይ እግዚአብሔር ያዘጋጀው አዋጅ እግዚአብሔር አሁን ወደ ክፍለ ሀገር ገብቶ ከእናትሽ ላይ ትልቁ ችግር ትልቁ ችግር እየተራመደች የተንቀሳቀሰች ሽንቶ ዝም ብሎ እንዲያመልጥ ጠላት ያወጀው አዋጅ አንድ። ሁለተኛ ሁለት ኮላሊቷን እንደ ከሰል ጠቁሮ ነው ማየው። በኃይል ጠቁሮ ያለው እንደ ከሰል። እውነት ነው። ኮላሊት ያመመሽ ነው ተብላ ከቀኙ ወደ ግራ ነው የዞረው ተብላ ነው ያለችው እናቴ። አሁን ዛሬ ባይጸልይ ኖሮ አንደኛው ኮላሊት ሙሉ በሙሉ ፌል ያደርግ ጠላት ያወጀው በጌታ በኢየሱስ እግዚአብሔር አፍርሻለሁ አለ። እግዚአብሔር አፍርሻለሁ አለ። አሜን። ጉባኤ ቀኝ እጅ ብትቀጥና ፈረሰ በለኝ ስባት ፈረሰ። ለካቲያሶ ፓራዲያስ አይሰራም አይጸናም። አሜን። አይሰራም አይጸናም። አሜን። እኔ ለሷ ትንቢት ያወራው ለአራት ሰዎች እግዚአብሔር እንዲህ ብሎኛል። አሜን አሜን። በእናንተ ቤተሰብ ላይ የታወጀው አዋጅ እግዚአብሔር ገልብጫለሁ አለ። አሜን። የለቅሶ አዋጅ እግዚአብሔር ገልብጫለሁ አለ። ተገለበጠ። የሞት አዋጅ እግዚአብሔር ገልብጫለሁ አለ። ተገለበጠ። የሐዘን አዋጅ እግዚአብሔር ገልብጫለሁ አለ። አሜን። ለካቲያ ተገለበጠ በኢየሱስ ስም። አሜን። አዋጁ ተገለበጠ በኢየሱስ ስም። አሜን። ሟርቱ ተገለበጠ በኢየሱስ ስም። ተገለበጠ። የጨለማ አዋጅ ተገለበጠ። ተገለበጠ። አሜን ብሎ ለሚቀበል ሰው ይሁንለት በኢየሱስ አሜን። አይሰራም አይጸናም። አሜን። የዛሬ ሳምንት ሐዘን የተሳሆን በጌታ ኢየሱስ ስም አዲስ ኮላሊት ተገጥሞ ኦሬዲ አሁን ውስጥ ያለው በጌታ መንፈስ ዋጋ የለም። አሁን ግን ዋጋ ያለው ዛሬ 11 ሰዓት ላይ መልአክ መጥቶ ሲገጥም አየሁ። አሜን። እርዳታ ቢሰበሰብ ይሄ ነገር ማይጠጋ ነገር ነው። ግን በቃል ብቻ የተዳ ነው እስከሚባል ድረስ ሐኪሞች እስከሚገረሙ ድረስ እግዚአብሔር አዲስ አደርጋለሁ። አሜን። አዋጁ ተቀየረ። አሜን። ለእናትሽ እግዚአብሔር ደርሷል። አሜን። ዛሬ ያንቺ ቀን ነው። አሜን። ላንቺም የውጭ በር ባህል ተከፈተ። አሜን። ቁጭ በይ።